የሰው ልጅ ዘርፈ ብዙ ፍላጎቶች አሉት። ሆኖም ፍላጎቶቹን ለመጨበጥ ውጣ ውረድ አለው። የግል ፍላጎትን ለመጨበጥ በሚደረገው ጉዞ አባጣ ጎርባጣ፣ ሸካራ መንገዶች፣ እንቅፋቶች፣ መሰናክሎች መከሰታቸው አይቀሬ ነው። ስለሆነም ሸካራና አባጣ ጎርባጣ መንገዶች ቢኖሩም፣ አስቸጋሪ ነገሮች ቢኖሩም ጤናማ ፍላጎታችን ጋር ለመድረስ ጤናማ ፍላጎታችንን ለመያዝ ወደ ስኬት በምናደርገው ጉዞ ውስጥ ትጋት ይፈልጋል። ትጋት ጽናት ይፈልጋል። ቆራጥነት ይፈልጋል። ተስፋ መቁረጥ አያስፈልግም። በመውደቅና በመነሳት ወደፊት መቀጠል ይገባል። ይሄን ነው እንግዲህ ልነግራችሁ የሚፈልገው። በርቱ ነው።